ራሽኮ አራዘሙት አሁንም አራዘሙት አልቲሜተሙን አራዝመውታል። መጀመሪያ ለ48 ሰዓት ሰጥተው እንደነበረ ታስታውሳላችሁ። አልቲሜተም ለኢራን በዛ 48 ሰዓት ውስጥ እንግዲህ ምንም አይነት ድርድር አናደርግም እያለች ኢራን ስትቀጥል ከ48 ሰዓቱ ሲደርስ አሁንም በቃ ለ5 ቀን አራዝሜዋለሁ ብሎ እንደነበረ ታውቃላችሁ። 5 ቀኑ እንግዲህ ዛሬ አርብ ነበር የሚጠናቀቀው። በዛም እንግዲህ ምንም አይነት ነገር ሀፕን ሲያደርግ አላየንም። በኢራን በኩል ኮምፕሊት ዲናያል ነው ያለው። ምንም አይነት ድርድርም አላደረግንምም አናደርግምም። የአሜሪካ ሪኩዌስትም እጅግ በጣም የተጋነነና ይህንን አንቀበልም የሚል ነው። እንግዲህ በኢራን በኩልም ኢቭን በአደራዳሪዎቹ በሚሊቴሮቹ በኩልም የኢራን አቋም እንደዚህ ነው ተብሎ ነው እየተነገረ ያለው። አደራዳሪዎቹና ኢራን ይህንን እያሉ ባለበት ሰዓት ግን ትራምፕ ግን በቃ ለድርድር ጸዴ እርምጃ እየተራመዱ ስለሆነ ኢራኖች በሚል ሰበብ ፈጥረው እንግዲህ በዛሬው ዕለት ለሚቀጥሉት 10 ቀናት አራዝሜዋለሁ ብሏል። እስከ አፕሪል 6 ድረስ አራዝመውታል ይህን አልቲሜተም ማለት ነው። ነገር ግን ትራምፕ ባይ ዘ ወይ እንደዚህ አይነት የቀናት ጨዋታ አልቲሜተም በቃ ማራዘም ምናምን በቃ ደረሰ ሲባል ማራዘም ምናምን ጨዋታ እየተጫወቱ ባለበት ሰዓት ግን ኢን ዘ ሚን ታይም ለሚሊተሪ ወረራ እየተዘጋጁ እንደሆነ የተለያዩ ዘገባዎች እየወጡ ነው። ይህንን ደግሞ የኢራን ባለስልጣናቶችን ቢሆኑ እንደዚህ አይነት ኢንፎርሜሽን አለን፣ ይህን እናውቃለን፣ ተዘጋጅተንበታል እኛም እያሉ እየዛቱ ነው ያሉት። ይሄ ድርድሩ ምናምን የሚባለው ነገር ጨዋታ ነው የሚመስለው። አሜሪካ ባይ ዘ ወይ ትራምፕ ባይ ዘ ወይ አልቲሜተሙ ትላንትና ወደ ቀን አካባቢ ላይ አልቲሜተሙ ሳያልቅ በፊት በጣም ሲሪየስ ሊሆኑ ይገባል ኢራኖች ሲሉ ነበረ። የትኛው አልቲሜተም? የ5 ቀኑ አልቲሜተም ሳያልቅ በፊት ኢራኖች ሲሪየስ ሆነው ሊደራደሩ ይገባል ብለው ሲያስፈራሩ ነበረ። ግን ሲያስፈራሩ የነበሩት ትራምፕ ከሰዓታት በኋላ ደግሞ መልሰው ሳያልቅ ሲሪየስ ሆኑ ብሎ ሲያስፈራሩበት የነበረውን አልቲሜተም ሰርዘው እንደገና ለ10 ቀን ጨምረውታል። መጀመሪያ በ48 ሰዓት ብለው ፈነዱ። 48 ሰዓቱ ሲደርስ በቃ በ5 ቀን ውስጥ አሉ። አሁንም ደግሞ እንደገና በ10 ቀን ውስጥ ብለዋል። ግን ኢን ዘ ሚን ታይም ለወረራ እየተዘጋጁ ስለሆነ ይሄ ድርድርና የሚባሉት ነገራቶች የሚያስተማምኑ አይደሉም። በሌላ በኩል ዛሬ አዳሩን እንግዲህ ሲጠቃቁ ነው ያደሩት። ኢራንም እስራኤልም ኢራን ውስጥ ያሉ ታርጌቶችን መታለች። ኢራንም ደግሞ በባሊስቲክ ሚሳይል እንግዲህ የእስራኤል የአሽሁር የሚባል አካባቢ ያለ የነዳጅ ማጠራቀሚያ የነዳጅ ፋሲሊቲዎችን ታርጌት አድርጓል የኢራን ኢስላሚክ ሪቮሉሽነሪ ጋርድ። አሁንም ሮኬቶች እየተተኮሱ ነው። አሁንም ዲስፓይት 16000 ታርጌቶችን መታን ቢሉም እስራኤል 16000 ታርጌቶችን መተናል ኢራን ውስጥ ቢሉም እንዲሁም ደግሞ የጦርነቱ መጀመሪያ ሰሞን ራሱ 95% የኢራን የባሊስቲክ ሚሳኤል ማስወንጨፍ አቅም መተናል ቢሉም ግን ስቲል ሬጉላር በሆነ ወይ በቀን ከ10 እስከ 15 ባሊስቲክ ሚሳኤል ወደ እስራኤል ይተኮሳል። በየ2 ሰዓት ኢንተርቫሉ እንግዲህ እስራኤል ውስጥ ዋርኒንግ ይሰማል። ህዝቡን በየ2 ሰዓት ኢንተርቫል እንግዲህ ወደ መደበቂያ ወደ ሼልተር እየገባ እንደገና እየወጣ እንደገና እየገባ ከፍተኛ ችግር ውስጥ ነው ያለው ነው እየተባለ ያለው ሰው እስካሁን ድረስ አጠናክራ ቀጥላለች ማለት ነው። ኢራንን ባሊስቲክ ሚሳይሏን መተኮሷል። ለማንኛውም ይህ በአየር ጥቃትና በምናምን ምንም አይነት ለውጥ እንደማይመጣ እንግዲህ የተረዱት ዶናልድ ትራምፕ ኢራን ውስጥ ወይ ኢደር ሜንላንድ ኢራን ውስጥ ገብቶ የተለያዩ ስትራቴጂክ አሴቶችን ለመያዝ ወይም ደግሞ የኢራንን ደሴቶች ለመያዝ የሚሊተሪ እንቅስቃሴ በእግረኛ ለመግባት ዝግጅት እያደረጉ ነው ተብሏል። አይገስ ዊል ሲ ይሄ ከጀርባ የምታዩት ጀለስ ማለት ነው። በተለምዶ አይዲኤፍ የሚባለው እስራኤል ዲፌንስ ፎርስ የሚባለው ግን በትክክለኛ ስሙ ግን አይኦኤፍ እስራኤል ኦፌንስ ፎርስ እስራኤል ወራሪ ሰራዊት የሚባለው ሰራዊት እንግዲህ እንትን ነው የታማዦር ሹም ነው። ብቻ ባጭሩ የእስራኤል ሰራዊት የታማዦር ሹም ነው እና ትላንትና ብሪፍ እያደረገ ነበር የእስራኤል ሚኒስትሮችን ብሪፍ እያደረገ ነበርና በዛ ብሪፉ ምን አለ መሰላችሁ? እናንተ ሚኒስትሮች ወይ የተከበርከው ካቢኔ ሆይ ኢሚዲየትሊ የሆነ መፍትሄ ማታመጡ ከሆነ የእስራኤል ሰራዊት በራሱ ኮላፕስ ሊያደርግ እጅግ በጣም ጫፍ ደርሷል የሚል ንግግር መናገሩን ተከትሎ በእስራኤል ሚኒስትሮች ጋር ድንጋጤ መፈጠሩ እየተነገረ ነው ያለው። የእስራኤል ሰውየው እንግዲህ ይህንን እያለ ያለው ምንድነው ላለፉት ዓመታት ኤክስቴንድድ የሆነና ነን ስቶፕ ጦርነት ሲያደርግ ነበር ይህ የእስራኤል ወራሪ ሰራዊት ከገዛ ጀምሮ። ከዛ በኋላ አሁን ደግሞ በኢራን በኩል ደግሞ ሂዝቦላህ ጋር የሚያደርገው ውጊያ ከፍተኛ ኪሳራ እያስተናገደ እንደሆነ እየተነገረ ነው። ባይ ዘ ወይ ሂዝቦላህ ጋር በሚያደርገው ውጊያ በአንድ ቀን እስከ 10 ታንክ ምናምን ሁሉ የተቃጠለባቸው ማዕረካዎች ውጊያዎች አሉና በዚህ ምክንያት እንግዲህ በጣም ኤክስቴንድድ በሆነ ወይ እና ለረጅም ጊዜና እንደገና ደግሞ ለረጅም ጊዜ በጣም ሰራዊቱ ተለጥጧል እና በዚህ ምክንያት እንግዲህ ከቅርብ ጊዜያት በኋላ ማይነር ሚሽኖችን እንኳን መፈጸም የማንችልበት ደረጃ ላይ እንደርስ ጫፍ ደርሰናልና ያ ሳይደርስ በፊት በኋላ ያ ሲደርስ ብሌም እንዳታደርጉን ብለው አስጠንቅቋል ሚኒስትሮቹን። ያ ሳይደርስ በፊት የምታደርጉትን አድርጉ። ዛሬ ፊት ለፊታችሁ አንድ ብቻ አይደለም 10 ቀይ ባንዲራ እያውለበለብኩ ነው which is like a symbolic term for ትልቅ አደጋ እንደተደቀነ እየነገርኳችሁ ነው እንግዲህ ብሎ አስጠንቅቋል። እና የእስራኤል ሰራዊት እንግዲህ ሂዝቦላን ለመዋጋት በእግረኛ ገብቶ በጣም ከባባድ ኪሳራ እያስተናገደ እንደሆነ እየተነገረ ነው ያለው። ብዙ ጊዜ እስራኤል ታውቃላችሁ በአየር መደብደብ ነን ስቶፕ ሴቶችን ህጻናትን ምናምን እንጂ በእግር ሲገባ ብዙ ጊዜ ያው ለማንኛውም አደጋ ላይ ነን እያሉ ነው ጀለስ